ቆይ መጣው። ቆይ አንተ ማትገኝ መስሎ ነው እንዴ? ኢየሩስ ምን አይነት ስነ ስርዓት ነው? ቆይ አንተ እኔም እኮ ትንሽ ችግር አጋጥሞኝ። እኔ ምን አገባኝ ታዲያ? ቤት ኪራይ ላለመክፈል ስልክህንም ቤትንም ዘግተህ ትጠፋለህ እንዴ? ይቅርታ በእናትሽ፣ አሁን ከሰው ጋር ነኝ። አታዋርጂኝ። አሁን ብሩን ስጥ። አሁን ማለቴ በኋላ አስገባልሻለሁ። ከዛሬ አልፍ። ዛሬ መጨረሻ ነው፣ አለበለዚያ ቃና አውጥቼ ነው የምጥልልህ። ይዙ እንሂድ አይደለ? ቆይ ማነች? ድንገት ስታየኝ እኮ ያከራይ ልጅ ሰላም ልትለኝ መጣ። ምን አጋጥሞ ነው? ሁሉንም ሰምቻለሁ። ቤት ካላደርክ የት እያደረክ? ትንሽ ችግር ውስጥ ነኝ። በዚህ ጊዜ ደግሞ ሰው ማስቸገር ከባድ ነው። ያበደርኩት ሰው ነበር፣ ስጠይቀው ከለከለ። ታዲያ ለምን አልነገርከኝም? እኔ እኮ ጓደኛ ብቻ ሳይሆን ወንድምም ነኝ። ተገኝቶ ላለመገመት እጄ ባዶ ሲሆን ሁሉም ሸሹኝ። ይዙ ለሶስት ታረግ በልክ ይሁን፣ ካልሆነ አንተን ትተው እጅን ይወዱታል። አይዞ ሰው ስለሸሸ አብሮ ማሸሽ ሁሌ ፈጣሪ ከጎናል። አሁን ያለብህን እከፍላለሁ። አንተም ያለህ እንዲባረክልህ አስራት አውጣ። አባቶችንም አግዝ። ገዳማት የቤተ ክርስቲያናችን ስውር ጓዳዎች፣ የሚስጥር ስፍራዎች እንዲሁም መማፀኛ ስፍራዎች ናቸው። በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶች አሁንም ወቅቱ ጠብቆ በሚፈራረቁ በበጋ ፀሐይ፣ በክረምት ዝናብና ብርድ እየተቸገሩ ይገኛል። አሁን የአባቶች በአስራ የተጀመረ ሲሆን እንዲሁም ገዳሙን በዘላቂነት ለማቋቋም ከፍተኛ የልማት ስራ ታስቧል። ለማገዝ ንግድ ባንክ 1044 25 98 391